ለረጅም ዓመት በጉጉት ስንጠባበቀውና እንደ አይናችን ብሌን የምናየውን ትልቁ ፕሮጀክታችንን የህዳሴ ግድብ ገንብተን አጠናቀን በይፋ አስመርቀናል። የጎረቤት ሀገራት መሪዎችም በምርቃቱ ዕለት ተገኝተው የደስታችን ተካፋይ ሆነዋል። የእንኳን ደስ አላችሁ መልእክታቸውንም አስተላልፈዋል። አሁን ደግሞ የባህር በር ጥያቄ አንስተን አብዛኛው የዓለም ሀገራቶች ጥያቄውን በአዎንታዊ ጎን እያዩ ትክክል ነው፣ ህጋዊ ነው፣ ፌር ነው ጥያቄያችሁ እያሉ ድጋፋቸውን እየሰጡን ይገኛሉ። በአፍሪካ ቁጥር 1 የሆነው ባለሀብት አሊኮ ዳንጎቴ $4 ቢሊዮን የፈጀ ኢንቨስትመንት በሀገራችን ውስጥ ስምምነት ጨርሷል። በአህጉሪቱ በግዝፈቱ ቁጥር 1 የሆነ የማዳበሪያ ፋብሪካ ልንገነባ ነው። ይገርማል። ኢትዮጵያ አህጉራዊና ዓለም አቀፋዊ ኮንፈረንሶችን እንድታዘጋጅ እድል እየተሰጣት በብቃት እያዘጋጀች እንግዶቿን በሰላም ተቀብላ በሰላም እየሸኘች ትገኛለች። የዓለም ሀገራት መሪዎች በሀገራችን ላይ ትረስት እምነት እያሳደሩ ይገኛሉ። እያመኑን ነው። ስለኛ በጎነት እያወሩ ነው፣ እየተረኩ ነው። የተለያዩ ተጽዕኖ ፈጣሪ ቲክቶከሮች፣ ጋዜጠኞች፣ ሚዲያዎች ስለ ኢትዮጵያ፣ ስለ ምስራቅ አፍሪካ ሀገሯ ኢትዮጵያ እየዘገቡ ይገኛሉ። ጋይስ ያ ብቻ አይደለም። አሁን ደግሞ በአይነቱ ልዩ የሆነ የኒውክለር ኃይል ማመንጫ ስራ ለመጀመር መሪያችን የዓለም ተጽዕኖ ፈጣሪ መሪዎች ጋር ቁጭ ብሎ ስምምነት እየተፈራረመ ነው ያለው። እነዚህንና የመሳሰሉ ጉዳዮችን ስታዩ መጪው ዘመንን ለኢትዮጵያ ለኛም ብሩህ መሆኑን ያሳያል። ታዲያ አቶ ጀዋር መሐመድ ጠዋትና ማታ የዲፕሎማሲ ኩስምና እያለ የሚያወራው ስለ የትኛው የዲፕሎማሲ ኩስምና ነው? ስላለፈው ዘመን ከሆነ ትክክል ነው። አሁን ግን አሁን እኛ ያለነው ከዲፕሎማሲ ኩስምና ወደ ተሟላ ቁመና ተሸጋግረናል። አሁን ያለነው የተሟላ ቁመና ላይ ነው እንጂ የዲፕሎማሲ ኩስምና ላይ አይደለም። ስለዚህ እይታህን፣ አነጋገርህን፣ አጻጻፍህን፣ ብዕርህን አስተካክል በሉት። አለበለዚያ እሱ ውሸታም ይሆናል፣ ሀገራችን ደግሞ ትሄዳለች፣ ትጓዛለች። መጪው ዘመን ብሩህ ነው። ብሩህ እንደሆነ የምታምኑ ሰዎች ላይክ፣ ሼር፣ ኮሜንት ከማድረግ ወደኋላ እንዳትሉ። ብሩህ ዘመን እየመጣ ነው። የተባረከ ዘመን፣ የፌሽታ ዘመን እየመጣ ነው።